ዛሬ የምናየው ላይ 5 የመረጥናቸው አመለካከቶች አሉ። እነዚህ አመለካከቶች 5 ስታር ያልንበት ምክንያት እነዚህ ኮር አመለካከቶች ደግሞ መካከለኛ የሆኑ አመለካከቶች ስለሆኑ በእነዚህ አመለካከቶች ውስጥ የአመለካከትን ኃይል ካየን ሌሎቹን አመለካከቶች ለመረዳት አይከብደንም። እነዚህ ብቻ አይደሉም አመለካከቶች። እናንተ ቤቱን ኮከብ በኮከብ ልታረጉ ትችላላችሁ። ግን ነገር በምሳሌ ስለሆነ ጠጅ ደግሞ በብርሌ ስለሆነ አቲቲዩድ ደግሞ በኮከብ ብለን እየጨመረንበት እነዚህ 5 አቲቲዩዶችን ካየን how much attitude powerful እንደሆነ በእኛ ህይወት ላይ በየቀኑ የምንኖረው ነገር መሆኑን ስንረዳ ከዛ በኋላ ቀላል ነው። በጥሩ ተማሪ ምሳሌ ካገኘ ሌላውን ነገር በህይወቱ ወይም በህይወቷ እየተረጎመች ምን ይሆናል ለውጡን ማምጣት ይቻላል። ባለ 5 ኮከብ አመለካከት እነዚህ ናቸው። አንደኛው ቀናዊነት ነው። ይሄ የብሩሃን አመለካከት ነው። ብሩህን የሚያዩ ሰዎች ቀናዊ ናቸው። ታች ያለውን ሙሉውን እንጂ ጎዶሎውን አያዩም። በዚህ አመለካከት ውስጥ ተስፋ ነው ያለው። ተስፋ ያለው አመለካከት ነው። ብራይትነስ ብሩህነት ይታየዋል። በህይወት ውስጥ ያለ መልካምና ክፉ ነገር አለ፣ ጉድ ኤንድ ኢቪል አሉ። ያን ነገር ከራሳችን አንፃር እንዴት ነው የምናየው? ሌላው አመስጋኝነት ነው። ግራቲቲዩድ ታንኪዩ። የብዙ ቋንቋ ምስጋናን የሚያመሰግን ሰው ትልቅ ሰው ነው። ማመስገን የትንሽነት ምልክት አይደለም። ታንኪዩ ስንል ትልቅነት ነው። ምክንያቱም ለዚህ ነው ግራቲቲዩድ ኢዝ ዘ ግሬተስት አቲቲዩድ የሚባለው። ራሱ ቃሉ ግራቲቲዩድ ግሬተስት አቲቲዩድ ነው። ሁል ጊዜ ምንድነው በማመስገን ሰዎችን ኤሊቬት ያደረግን ይመስለናል፣ ግን እኛም አብረን ነው ኤሊቬትድ የምንሆነው። አመስጋኝነት ጥሩ ነገሮች እንዲበዙ ያደርጋል። በህይወት ውስጥ አፕሪሺዬሽን፣ ይሄ የአፕሪሺዬሽን ነገሮች አፕሪሺዬት እንዲያደርጉ ማለት ነው። ያለው ነገር ከመሰለም በላይ እንዲሆን ያደርጋል። ሰዎች ታንክ ዩ ሲባሉ ምን አድርጌ ነው ብለው እንደገና ሞር እንዲያደርጉ ይደፈፈራሉ፣ ያበዛል ጥሩን። ይሄ በህይወት ውስጥ ላሉ ስጦታዎች ላይፍን ጨምሮ ላሉ ትንንሽና ትልልቅ ሰው ለሆኑ ላልሆኑ ለብዙ ነገሮች በህይወት ውስጥ ላሉን ጊፍቶች የምናሳየው አመለካከት ነው። ሌላው ትረስት ነው። ባለፈው እንዳልኩት ይሄ ህፃን ከዚህ ትልቅ ሰው ጋር ያለውን ሪሌሽንሽፕ ስናይ የሚታመንና የሚያምን ሰው፣ ይሄ የማሸነፊያ መንገድ ነው። ምክንያቱም ለምንድን ነው እንድናሸንፍ የሚያደርገን? ማመን የኮኔክሽን ሶርስ ነው። ሰው ማመን ሲያቅተው ካለበት ነገር ጋር ዲስኮኔክት ያደርጋል፣ ይሸነፋል። አስቡ፣ ያሏችሁን ግንኙነቶች ሁሉ በቆራረጥባቸው የፈለጋችሁትን አይነት ሰው ብትሆኑ ትሸነፋላችሁ። አሁን ኢቭን ወንበራችሁ አንድ እዚህ ውስጥ ከ50 ወንበሮች 70 ናቸው ብል 50 ሰው ብቻ አይደለም ችግር ላይ የሚወድቀው። ኢቭን አንድ ወንበር ላይ HIV ፖዚቲቭ የሆነ ደም ያለው ሲሪንጅ አድርገን አስቀምጠናልና ተጠንቀቁ ብል ስንት ሰው ነው የሚጠነቀቀው? ማለት ትረስቱን ከወንበሩ ጋር ለቅኩት ማለት ነው። ስለዚህ ይሄ ሌሎችን ነገሮችና ሰዎች ከኛ አንጻር የምናይበት አመለካከት ነው። አመለካከት ሳነሳ አንድ ጓደኛዬ የነገረኝ ታሪክ ትዝ አለኝ። ልጁ ስካንዲኔቪያን ወይም ደግሞ እነኚህ ሩቅ ሰሜን ያሉ እንደ ስዊድን፣ ኖርዌይ ያሉ ሀገሮች ውስጥ ሲኖር ቆይቶ የዛ ሀገር ልጅ አግብቶ ከእናቱ ጋራ ከቤተሰቡ ጋር ሊያስተዋውቃት ይዟት መጥቶ ድግስ ተደግሶ ቀረበ እና በሁለቱ እይታ በእናትየውና በልጅየው፣ ልጅየውም እናቱን ኢምፕረስ የማድረግ እናቱ እንዲወዷት ፈልጋለች። የሰሩላትን ነገር መብላት ነው የፈለገችው። እሳቸውም ደግሞ ለልጃቸው ሚስት ያላቸውን ደግነት ለማሳየት ያላቸውን ሁሉ አንጠፍጥፈው አቀረቡ። የልጁ እናት ባሉበት ባህል ውስጥ ምግብ የማቅረቢያ ወለል መታየት የለበትም። ልጅቷ በመጣችበት ባህል ደግሞ የቀረበላችሁን ማስተረፍ የለባችሁ። የሁለቱ ባህል የሚገባው ልጅ ደግሞ እናቱንም ሚስቱንም ላለማስቀየም የሚያደርጉትን ጨዋታ መመልከት ጀመረ ማለት ነው። እሳቸው ሲደርቡ እሷ ስትነጥል፣ እሷ ወለሉ ላይ ደረስኩ ስትል፣ እሳቸው ጣራ ሲሰሩ መጨረሻ ልጅቷ ልትፈነዳ ደረሰች። ከዛ ድንገት እሪ ብላ ስታለቅስ ሴትዮዋ ደነገጡ። በቃ እኔ አልበላም ከዚህ በላይ ብላ ተቆጣች ማለት ነው። ወይ ልጄ እኔ እኮ ላንቺ ብዬ ነው፣ እኔም እኮ እንዲተርፍሽ ብዬ ነው እንጂ እንዲጨርሲ ብዬ አይደለም ብለው። ስለዚህ ምንድነው እሱ አሁን በዚህ መሃል ድፍረት ነው የጠፋው ወይም ደግሞ ቆራጥ ሆኖ አቋምን መናገር ነው የጠፋው ወይንስ ትህትና በዝቶ ነው? እነዚህ ነገሮች አላቸው የሚዋሃዱበት ነገር። ዛሬ አንዱ የምናየው ይሄ ነው። በህይወታችን ውስጥ ብዙ ቻሌንጆች አሉ። ማለፍ እንፈልጋለን፣ መበላት አንፈልግም። ይሄንን አልፈን ፈርቀደን መሄድ እንፈልጋለን። ኃይላችን ይዘን ወደፊት መሄድ እንፈልጋለን። አይታችሁ ከሆነ ፎርቲቲዩድ የሚለው ቃል ፎርት
እንግዲህ መጣበታለሁ። ግን መንፈሰ ጠንካራ ፎርተስ የሚለው ቃል አመጣ ኦሪጂኔሽኑ ፎርተስ ማለት ስትሮንግ ማለት ነው። የአካል ጥንካሬ እንዳለ ሁሉ የመንፈስ ወይም ደግሞ የውስጥ ጥንካሬ ያለ ነገሮችን የምንጋፈጠው በዛ ነው። ይሄ አመለካከት ወደፊት እንድንገፋ የሚያደርገን ነው። ለዚህ ነው ይሄ አቲቱድ ኦፍ አድቫንስመንት ነው፣ ወደፊት ፕሮግረስ የምናደርግበት አመለካከት ነው። ለዚህ ነው ማይቲየስት አቲቱድ የምንለው አቅም ይሆናል። ሰዎች ፎርቲቲዩድ ሲኖራቸው የሚያሳዩት አመለካከት ነው። ምክንያቱም በህይወት ውስጥ ተግዳሮቶች ወይም ቻሌንጆችና ሪስክ በአማርኛ ይከብዳል ለመተርጎም ከብዶኝ መጋለጥ ነው የምለው። እንጋለጣለን። ጥሩ ይሁን መጥፎ ለተቀላቀለው ነገር ተጋልጠን መጥፎውን አሸንፈን ጥሩን ለመያዝ የምናደርገው ነገር ነው። ያ ነገር ስላለ ለዚህ የሚኖረን አመለካከት ፎርቲቲዩድ ነው። ለዚህ ነው ደፋሮች ተግዳሮታቸውንና ሪስኮችን ሁሉ አልፈው ሰክሰስ የሚያገኙት። ሌላው እንግዲህ ትህትና ነው። ባለፈውም እንዳልነው ይሄ ሂሚሊቲዩድ የሚለው ቃል የልበ ሙሉነት ውጤት ነው፣ የፈሪነት አይደለም። ሃይስት ነው። እንዴት ነው እሱ ሃይስት የሚሆነው? ሪስፔክት እና ሰርቪስ በምንሰጥበት ጊዜ ሌሎችን ያከበርን ሌሎችን የጠቀምን ይመስለናል እንጂ ኢቨንቹዋሊ ሃይስት ፖዚሽን ላይ የምንወጣው እኛ ነን። አክቹዋሊ ትህትና የከፍታ መሰላል ነው። ግን አይታችሁ እንደሆነ እያንዳንዱ መሰላል እግሩ ያረፈበት ቦታ ላይ ነው መሰላልነቱ። እግሩ ሼኪ ከሆነ መሰላሉ መሰላል ሊሆን አይችልም። ለዚህ ነው እንዲያርገን የምንሄደው። ትህትና ግራውንድ የሚያስይዘን አመለካከት ነው፣ ድካም አይደለም። ራሳችንን ከሌሎች አንጻር የምናይበት ነው። ለራሳችን ከምንሰጠው ዋጋ የሚነሳ አመለካከት ነው።